የእግዚአብሔር መሆንና የመጠበቅ ውስጥ የሚገኘው ኃይል አንደኛ መሰረት የተስፋ ቃል ነው። ለእግዚአብሔር መሆን ማለት ህይወትን በድንገተኛ አጋጣሚዎች የምትመራ አይደለችም ማለት ነው። ይልቁንም በጽኑ ቃል የተደገፈ ጉዞ ነው። ዋስትና ምንድን ነው? ብቻህን እንደሆንክ በሚሰማ ጊዜ እንኳን ፈጽሞ አትርሳ ወይም አትጣልም። ማንነትህ ምንድን ነው? ማንነትህ የሚለካው ባለፈው ስህተት ሳይሆን አሁን በተሰጠ አዲስ እድል ነው። የሰላም ምንጭ ምንድን ነው? የዓለምን ሸክም በትከሻ ላይ መሸከም የለብህም። የሚያስፈልገን ነገር እንደሟላ ማወቅ ጥልቅ ሰላምን ይሰጥሃል። መጠበቅ የሚባለው መጠበቅ በአክን ጊዜ አይደለም። መጠበቅህን እንደ መቆም ቁልፍ ወይም ፕረስ በተን የምናየው ብዙዎች ነን። ነገር ግን መንፈሳዊ መጠበቅ ማለት ንቁ ዝግጁ ማለት ነው። ፍርሃት በእውነት መተካት። ጭንቀትን ከመደጋገም ይልቅ ስለ እግዚአብሔር ታማኝነት ያለህን እውነት ደጋግመህ አስብ። በዓላማ መኖር መልሱ እስኪመጣ ድረስ ባለህበት ቦታ በትጋት አገልግል። እደግ፣ ማንነትህንም አንጻ። ቀድመህ ማመስገን መልሱ ሳይመጣ በፊት ማመስገን ትኩረትን ከችግሩ ላይ ተነስቶ ወደ መፍትሄው እንዲያይ ያደርገዋል። ያለፈውን ድል ማስታወስ። ቀደም ሲል ያለፉትን የፈተናዎችን አስብ። ያኔ የረዳ ኃይል ዛሬም ካንተ ጋር ነው። ዋናው እውነት ግን ለእግዚአብሔር መሆን ማለት ዝም ብለህ መቆም፣ በመረጋጋት መጓዝ ማለት ነው። መጠበቅህ ኃይልን የሚታሰድበት ሂደት ነው። ልቤ ከእግዚአብሔር ጊዜ ጋር ሲስማማ ወቅቱን በድል ማለፍ ብቻ ሳይሆን ለሚቀጥለው ትልቅ ምዕራፍ ተዘጋጅተህ ትቆማለህ።